بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم وبعد السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. ዛሬ የምንገኘው ሐምሌ 12 ወይም 11ኛ ወር 12 ቀን 2018 እንደ ኢትዮጵያ የምንገኘው አሁን የምንገኘው በደቡብ ወሎ በአማራ ክልል በደቡብ ወሎ ዞን በቃልድ ወረዳ ደጋን ቻይና ካምፕ አይሻ መስጊድ ነው። አሁን የምንገኘው ሴቶች ክላስ ላይ ያለነው ኢንሻአላህ በአላህ ፍቃድ እነዚህ እህቶቻችን ቁርአንን ጨርሰው ዲግሪ ማዞርና እንዲሁም የህዝብ አካል ያለበት ክበብ ነው። ይሄ ክበብ እነዚህ ልጆች ለመሸፈን እንኳን ይዘው የመሸፈኛ ሀብት የጠፋበት አጋጣሚ ያለው እዚህም እንዲሁ አጥር ያለበት አካባቢ ያለው እና ይህም ቦታ የምታዩ ሰዎች ቢላህ ብላችሁ በዚህ ቦታ ላይ ሀሳባችሁን፣ ገንዘባችሁን፣ ዱዓችሁን በዚህ ቦታ ላይ እንዲረዱን እያል በመቀጠል እህታችን የአላቃ ቁርአን ፊት ለፊታችን በወንበር ላይ ሆና ልታቀራቸው ተዘጋጅታለች። እሱን ከሰማን በኋላ በቀጣይነት ወደ ሂፍዝ ወንዶች ላይ የምንሄደው። ሰላም አለይኩም ወረህመቱላሂ ወበረካቱ። እህታችን ሰዓቱን ቀጥላል። والشمس وضحاها والقمر إذا تلاها والنهار إذا جلاها والليل إذا يغشاها والسماء وما بناها والأرض وما طحاها ونفس وما سواها فألهمها فجورها وتقواها قد أفلح من زكاها وقد خاب من دساها كذبت ثمود بطغواها إذ انبعث أشقاها ديم زي اللاتو. فقال لهم رسول الله ناقة الله وسقياها فكذبوه فعقروها فدمدم عليهم ربهم بذنبهم فسواها ولا يخاف عقباها. እሺ ባረከላሁ ፊኩም። እህታችንን እናመሰግናለን። ይኸው ቅርአቱም በዚህ ልክ እየሄደ መሆኑን ኩራትና ኩራን የሚታወኑ ሰዎች በሙሉ በዚህ ቦታ ላይ ያለውን እኛ በጣም ከዲናችን አልተፈናቀልንም። አልሐምዱሊላህ ሀገር ብንፈናቀልም በዚህ በአላህ እጅ ነው። ሰበብ እናንተ ናችሁ።
በዚህ ቦታ ላይ ያለ ነገር ከአልባሳት ጀምሮ እስከ ምግብ በዚህ ቦታ ላይ እንዲሁም የኪታብና የቁርአን እርዳታዎች እንፈልጋለን። በአስቸኳይ ክረምትም ስለሆነ ብርድና ፀሐይ እየተፈራረቀባቸው ይኸው ዲንን አላህ ሰጥቶን በዚህ ልክ ነው እየሄደ ያለው። የተፈናቀለ አይመስልም። እውነት ሀይቃ ሲታይ ነዋሪዎች እንጂ የተፈናቀለ ሰው በዚህ ቦታ ላይ እንደዚህ ሆኖ አገሩን ርስቱን ቦታውን ለቆ በዚህ ደረጃ ላይ መገኘቱ አልሐምዱሊላህ ተስፋ ስለሆነ ርዚቃችንም በአላህ ስበብ አላህ ስበብ በዚህ ቦታ ላይ እስካሁን ድረስ 5 ዓመት ሙሉ ተለያዩ ወንድሞቻችን ስበብ እንጂ አንድ ልቅማ እዚህ ቦታ ላይ እንኳ የሚያርሰው ወይም የሚነግድ የሌለበት ደረቅ ቦታ ላይ እንዲሁም ከከተማ ራቅ ያለች ጫካ ቦታ ላይ ያለን ስለሆነ ያላችሁን ነገር በዚህ ቦታ ላይ የምትተባበሩ ስል በአላህ ስም ጠይቃችኋለሁ። ሰላም አለይኩም ወረህመቱላሂ ወበረካቱህ። ወአለይኩም ሰላም ወረህመቱላህ